እስኪ ድገሙት። አይ ወንዶቹ ነው የሚበልጠው መሰለኝ። እስኪ አንድ ላይ ሮሃማ በሉ። ሮሃማ ማለት ምህረት የሚገባው ሕዝብ ማለት ነው። ይህንን የእግዚአብሔር ቃል የምናገኘው በትንቢተ ሆሴዕ ምዕራፍ 2 ቁጥር 3 ላይ ተመዝግቦ የምናገኘው የእግዚአብሔር ቃል የዚህ ቃል መሰረታዊ ዓላማ ምህረትን ለመፈለግ ይቅርታን ለመፈለግ ሰው ጋር መሆን ሳይሆን አይኖቻችንን ወደ እግዚአብሔር ከፍ ማድረግ ስለሆነ መጽሐፍ ይናገራል። ርዕሳችን የቀየርነው ከእናታችን የተነሳ ነው። ክብር ለስሙ ይሁን። በጉባኤ መካከል እንኳን ርዕስን የሚያስቀይሩ እናቶች አሉ። አይገርም? በጉባኤያችን መካከል በህብረታችን መካከል የዜማችንን ወይም ደግሞ አንቾዬ የነበረውን ወደ ትዝታ የነበረውን ወደ አምባሰል የሚቀይሩ ሰዎች አሉ። እግዚአብሔር ልጆች እግዚአብሔር እንዲህ ያሉ ደጋግ ሰዎችን ያብዛል። ይህንን ቃል አነባዋለሁ፣ እንስማ። በዚህ በብሉይ ኪዳን መጻሕፍት መካከል በዚህ በትንቢተ ሆሴዕ ምዕራፍ 2 ከቁጥር 1 ጀምሮ የእግዚአብሔር ቃል እንዲህ ይላል። የእስራኤል ልጆች ቁጥር እንደ ሰማይ ስፍርና እንደማይቆጠር እንደ ባሕር አሸዋ ይሆን፣ እንዲሁም ደግሞ ሆነዋል። እናንተ ሕዝቤ አይደላችሁም ተብሎ በተነገረበት በዚያ ስፍራ ምን አይደላችሁ? ነገሩ ምን አይደላችሁ? ሕዝቤ አይደላችሁም ተብሎ በተነገረበት በዚያ ስፍራ የሕያው አምላክ ልጆች ትባላላችሁ። የይሁዳ ልጆችና የእስራኤል ልጆች በአንድነት ይሰበሰባሉ። በምን ይሰበሰባሉ? አትኩራ። በምን ይሰበሰባሉ? በአንድነት ይሰበሰባሉ። ለእነሱ አንድ አለቃ ይሾማሉ። ስንት አለቃ? ከምድሪቱ ይወጣሉ። የኢዝራኤል ቀን ታላቅ ይሆናልና ወንድሞቻችሁን አሜን፣ እህቶቻችሁን ደግሞ ሮሃማ በሏቸው። ምን በሏቸው? ሆሴዕ ከመጀመሪያ ጀምሮ የሚናገረው ቃል በእስራኤልና በእዝራኤል። እስኪ እስራኤል በሉስ፣ ከዚያ ደግሞ እዝራኤል በሉ። እዝራኤል የሚለው ቃል በብዛት በቁርአን ላይ የሚገኝ ቃል ነው። በምን ላይ አልባቸው? በቅዱስ ቁርአን ላይ የሚገኘው ቃል ነው። ምን የሚል ቃል? እስራኤል አልኩ። ምን የሚል ቃል? እስራኤል። በዚያ ዘመን የነበረው ከሳውዲ አረቢያን የተቀበሉት ኢትዮጵያውያን ቅዱስ ቁርአን የሚለው ቃል አለ። ቁርአን የሚልና ቁርአን የሚለው ቃል የተለዩ ናቸው። መልቲ ሲስተም ናቸው። ይህን መጽሐፍ ራሱ ሲናገር በአንደኛ ነገሥት ምዕራፍ 18 ቁጥር 21 ላይ እንዲህ ይላል፣ እናንተ የእስራኤል ሕዝቦች ሆይ፣ የማን ሕዝቦች ሆይ? አስተውሉ። ቁርአኑ እስራኤል ይላቸዋል። መጽሐፍ ቅዱሱ ደግሞ እናንተ የእስራኤል ሕዝቦች ሆይ ብሎ ምን ይላል? እስከ መቼ በሁለት ሐሳብ ታነግሳላችሁ? በስንት ሐሳብ? በስንት ሐሳብ? በሁለት ሐሳብ። ፈረንጆቹ በኦልድ ቴስታመንት ላይ ይህን የሚሉታል ዱዋሊዝምስ አር ነቲንግ ፎር ዘ ጋድ ይሉታል። እስከ መቼ በሁለት ሐሳብ ታነግሳላችሁ? እግዚአብሔር እንደሆነ
ልዑል ክንዱ ከአርያ የስደለልን በሆሳዕና ምድር የተገለጠልን ፈዋሽ የሆነውን እግዚአብሔርን የምታመልኩት ከሆነ ደግሞ እግዚአብሔርን ያዙ። ማንን ያዙ? እግዚአብሔርን መያዝ ሰላም አለ ወገኖች። እግዚአብሔርን ይዞ የከሰረ ሰው የለም። እግዚአብሔርን ይዞ አስቀድሞ ከገለዓድ የተወረወረ ሰው የለም። ማንን ይዞ? እኔ አንድ ነገር ልንገራችሁ። እኔ የዛሬ አንድ